ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የመጣሁትኝ ባናና ብሬድ በቤታችን በቀላል መንገድ እንዴት እንሰራለን የሚለውን ላሳያችሁ ነው። ሙሉ አሰራሩን አሳያችኋለሁ። አብራችሁን ቆዩ። እንደምታዩት ሁለት ሙዝ እዚህ ጋር አዘጋጅቻለሁ። አንዱ በደንብ የበሰለ ነው፣ አንዱ ደግሞ በደንብ አልበሰለም። ግን ሁለቱም በደንብ የበሰለ ቢሆን ይመረጣል። እኔ ያው አንድ ብቻ የበሰለ ስላገኘሁኝ ነው። ብቻ ሁለት ሙዝ እንጠቀማለን። እንደምታዩት በሹካ በደንብ አድርገን እንፈጫዋለን ማለት ነው። ያው እናንተ በሚመቻችሁ በማንኪያም በምንም ማድረግ ትችላላችሁ። ዋናው በደንብ እንደዚህ አድርጋችሁ እንትን ማለታችሁ ነው፣ መዳመጣችሁ ነው ማለት ነው የሚያስፈልገው። ከዛ ደግሞ አንድ እንቁላል እናደርጋለን። እንግዲህ እንደምታዩት ሁለት ሙዝና አንድ እንቁላል አድርገናል። ከዛ እነሱን እንቁላሉና ሙዙን አንድ ላይ አድርገን እንደዚህ እናዋህደዋለን። ግን ይሄንን ከማስተካከሌ በፊት ምን አድርጌያለሁ? ኦቭኔን 350 ላይ አድርጌ ለኩሻለሁ ማለት ነው። የሙዝ ዳቦ ሊጥ ልክ እንደጨረስን ወዲያው ነው ኦቭን ውስጥ መክተት ያለብን እንጂ ካስቀመጥ ነው ጥሩ አይሆንም፣ ቆንጆ ሆኖ አያወጣልንም ማለት ነው። ይሄ ፍክት ያለ ዳቦ አይሆንልንም። ከዛ ደግሞ እንግዲህ እዚህ ጋር እንደምታዩት 3/4 ኩባያ ስኳር አድርጋለሁ። ከዛ ደግሞ 3/4 ኩባያ ወተት አረኩኝ። እንደምታዩት ደግሞ 3/4 ድጋሚ ዘይት አድርጋለሁ። የተጠቀምኩት ዘይት ኦሊቫ ኦይል ነው። ትንሽ ስታረጉበት እሱ አሪፍ ነው የሚሆነው። እንግዲህ እንደምታዩት ሶስቱንም 3/4 ኩባያ ነው ያደረኩትኝ። ያው በልኬት ስሰሩት ነው አሪፍ የሚመጣላችሁ ማለት ነው ባናና ብሬድ። ከዛ እንግዲህ እንደምታዩት በደንብ አድርጌ ሚክስ አድርገዋለሁ። እኔ ባናና ብሬድ ብዙ ጊዜ ሞክሬ ለወራቶች እየተበላሸብኝ እጥል ነበር፣ አይወጣልኝም ነበር ማለት ነው። ለምን እንደሆነ አላውቅም፣ እሺ አይለኝም ነበረ። ግን ያው በመደጋገምና ልኬቱን አንድ አይነት በማድረግ እንደዚህ አሪፍ እየወጣልን መብላት ጀምረናል። ልጆቼ በጣም ነው የሚወዱት፣ ለዛ ደጋግሜ እሰራለሁኝ። ቀጣ ላይ ደግሞ እንደምታዩት ፉርኖ ዱቄት ነው የማደርገው። ማንኛውም ፉርኖ ዱቄት መጠቀም ትችላላችሁ። ፉርኖ ዱቄት 1 ኩባያ ነው የምጠቀመው። ከዛ ደግሞ እዚህ ጋር ደግሞ ቤኪንግ ሶዳ ግማሽ ማንኪያ አደርግበታለሁ። ቤኪንግ ሶዳ ደግሞ የምንጠቀመው ሙዙ እንዳይቀልጥ ነው፣ ኦቨን ውስጥ ስንከተው እንዳይቀልጥብን ነው። እና ደግሞ ፉርኖ ዱቄት 2 ያደረኩትኝ ግማሽ ስለሆነ ነው፣ ምንድነው ግማሽ ኩባያ ስለሆነ ነው እንጂ 1 ኩባያ ፉርኖ ዱቄት ነው የምጠቀመው ማለት ነው። ከዛ ቤኪንግ ሶዳውን ካረኩኝ በኋላ በደንብ አድርጌ እመተዋለሁ። ቤኪንግ ሶዳ ከከተታችሁ በኋላ ብዙ ሰዓት ውጭ መቆየት የለበትም። በቃ ዋና የሚያበላሸው ባናና ብሬድን እሱ ነው። በቃ ቶሎ ሚክስ አርጋችሁ ቶሎ ወደ ኦቨናችሁ ውስጥ መክተት አለባችሁ ማለት ነው። እኔ ልክ በቃ እዚህ ጋር እየመታሁኝ ሬዲ ሆኖልኛል ኦቨኔ ማለት ነው። እና ለዛ ነው ቶሎ ቸኮል ልምለው ማለት ነው። ቶሎ መታ አድርጌ ያስገባለሁኝ። ይሄንን ከማድረጌ በፊት ሁላ መጋገሪያ አዘጋጅቻለሁ። መጋገሪያዬን ሁሉ ነገር አዘጋጅቼ ሁሉ ነገር ሬዲ ሆኖ ነው ወደ ስራ የገባሁት ማለት ነው። ይሄው እንግዲህ እንደምታዩት ወደ መጋገሪያ ላይ እገለብጠዋለሁኝ። ቢያንስ በሳምንት አንዴ ባናና ብሬድኛ ቤት ግድ ነው፣ ይሰራል። ለቁርስ እንጠቀመዋለን፣ ለልጆቼ መክሰስ እንጠቀመዋለን ማለት ነው። ከውጭ አልገዛም፣ ራሳችን ቤት ውስጥ እንደዚህ አርጌ ያዘጋጅላችኋለሁ። እንግዲህ እንደምታዩት ከትቸዋለሁ 350 ላይ አርጌ ለ1 ሰዓት አድርጌ ነው ያበሰልኩት። ይሄው ቼክ አድርገዋለሁ። ሁሌ ግን ባናና ብሬድ ስትሰሩ ከማውጣታችሁ በፊት ቼክ ማድረግ አለባችሁ ማለት ነው። እንደዚህ ከተታርጋችሁ ቼክ ስታደርጉ ካልበሰለ ሙዙ ነው በቃ የሚመጣላችሁ ማለት ነው። ከተበላሸም እንደዛ ነው፣ ሙዙ ነው የሚመጣው። ከበሰለ ደግሞ ምንም አይነት ነገር አይወጣውም ማለት ነው። ለ1 ሰዓት ይዩት እንዴት አድርጌ እንዳበሰልኩትኝ። በጣም የሚገርም ባናና ብሬድ ነው የሰራሁትኝ። ሰርታችሁ በቤታችሁ ሞክሩት። በጣም ቀላል ነው። እንግዲህ አሰራሩ እንደምታዩት ያው በመጠን አድርጉት። መጥናችሁ ስትሰሩት እንደዚህ አሪፍ ይወጣላችኋል። ሞክሩት። ለልጆቻችሁ ለመክሰስ ለቁርስ ይሆናል። ስለምትከታተሉኝ አመሰግናለሁ። ቀጣይ ላይ በሌላ ቪዲዮ እንገናኛለን። አዲስ የሆናችሁ ሰብስክራይብ አድርጉኝ። የቆያችሁ ደግሞ ካላችሁ ላይክ በማድረግ ኮሜንት በማድረግ አበረታቱን። መልካም ሳምንት ይሁንላችሁ። አመሰግናለሁ።